Shermix ሳመኝ አንዴ እኔም ስሜት ውስጥ ነኝ ስሜት አለኝ እኮ አንዴ ሳመኝ አንድ ካራንት ባህሬን ነው 900,000 ድርሃም ነው እንዳመጣችሁ አንድ ፍሬ ነው 900,000 ድርሃም ወይ ካደረገኝ አልባልታው ይሁን ከተቀመ ተመልከት ኢንኩ ኢንካ ብላይ شو يا ناس بعد القمقمة يا قمقمة بقى عاد نقرأ ኦሪጂናል ቪዲዮውን እዩ ኮፒውን ደግሞ እዩ 21 ዓመት የሆነ እንዳትናገር 21 ነህ ጠራው ለቁጥር ደረስክ በጣም አምሮብን የመጣ ገብረ አስፈጻሚ በነፃ ሰራው እንደማስተዋወቅ ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ እንዴት አላችሁ እንዴት ቆያችሁኝ ጤንነት ስራ ህይወት ሁሉ ነገር እንዴት ያለፈ ነው እኔ ጋር ፈጣሪ የተመሰገነ ይሁን እንግዲህ እንደምትመለከቱት ኮፊ ቲዩብ ኢንተርቴይንመንት ሁለተኛ ቻናላችን ነው እዚህ ሁለተኛ ቻናል ላይ እንግዲህ ቪዲዮ እየለቀኩ ነበር ነገር ግን ሰዎች ላዩት አልቻለም ምክንያቱም እዛኛው ቻናል ላይ ነበር እየለቀኩ የነበረው ያንኛው ቻናል ላይ ደግሞ ያው ተዘግቷል እንደነገርኳችሁ እስቲ ለማንኛውም ይሄ ቪዲዮ እናንተ ጋር የሚደርስ ከሆነ ላይክ አድርጉት ላይክ ስታደርጉት ደግሞ ያው ብዙ ሰዎች ጋር እንዲዳረስ እኔን ስለሚያግዘኝ ማለት ነው እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ ፈታ በሉ ይመቻችሁ በጣም የሚያስጠላኝ ነገር ውሸት በጣም ቤስት ጓደኛሽ ማን ነው ጆን ዳንኤል ስምሽ ማን ነው በተናገሪያ ምንድነው ዝምታው ጃኒ ማን ነው ስምሽ ሰማኝ ገብሩ በጣም የሚያስጠላኝ ነገር ውሸት አረ ወይኔ እንደዚህ አይነት ቪዲዮ በቃ የምትሰሩ ሰዎች እንደው ነፍሳችሁ አይማርም በቃ አንዱን ካንዱ ከዚህ ምናምን አድርጋችሁ በቃ የሆነ የሚያፍታታ ቪዲዮ ትፈጥራላችሁ እሺ ለማንኛውም ይሁን ዮናስ ምን ልታረግ መጣ ደግሞ እዚህ ሸርሜክስ ለማ አረ ቶማስ ረፍ አረ እንደው ረፍተው አንቺ ወልፋማ ዮናስ ለማያቅሽ ወይ ተአምር እነዛ ቅድም የነገርኳችሁ ሾርት ቪዲዮ ኤዲተሮች በቃ ከየትም የቆራረጡ የሚያመጡት ቪዲዮ በዚህ መልኩ በቃ እሺ ይሁን እስቲ ለማንኛውም ወደ ቀጣይ ቪዲዮ ልሰዳችሁ ኦኬ ሰርግ ነው አንዴ ብቻ ሳመኝ አንዴ እኔም ስሜት ውስጥ ነኝ ስሜት አለኝ እኮ አንዴ ሳመኝ ቆይ አንዴ ላይ ያስብበት ወይኔ እኔ ምስኪን አሽኮርመማት እኮ እያያችሁ ነው እና ሰማለሁ እሺ ና አንተ ይካ ብላ ይሄን አላባው ደስ ይላል እና ምን ያርጓችሁ ፍቅራቸውን እየሰሩ ነው በቃ ያውም የደስታቸው ቀን ነውና ያው በደስታቸው ቀን ደግሞ ምንም ማድረግ ይችላሉ እንኳን ሌላስ ጫን ያለ ነገር አለ አይደል እንዴ ለማንኛውም መልካም ሰርግ ይሁንላችሁ ወይ አንድ ብር በቃ ከልብ እኮ ነው የሚስቀው ቆይ እስቲ እናንብበው ቴክስት ነው እና ምን ለብሰሽ ነው የምትጠብቂኝ ይላል ከዛ እሷም ሊንጀሪ ትለዋለች ከዛ ምንድነው ያለችኝ መሰለው ልንገር ሆይ የምለብሰው ልብስ ልንገር ሆይ ያለችው ነው መሰለው ጀለስ ከዛ ምን ብሎ ይጽፍላታል አሁን ንገሪኝ ከዛ እንግዲህ እሷም በጣም ታዝንበትና የሳቅና የለቅሶ ኢሞጂ ትልክለታለች እስቲ አንድ ብር ደግሞ ምን እንደሚል እንስማው ልጅ አፈር እንደሚሆን እየበላል ነው ተፍተፍ ምን ለብሰሽ ነው የምትጠብቂኝ ሌንጀሪ እሷ ለማለት የፈለገችው የወንፊቱ ልብስ አላት ነው ስተለብስ እንደውም www ምናምን እያልክ ኪቦርድን የምታፈጋበት ሳይት ላይ የሚለብሱት የሴቶች ውስጥ ቀሚስ ለማለት ነው እሺ
ሊንጀሪ ትለዋለች። ልንገር ያለችው መስሎት እሺ ቸከሳሙት በቃ ጓዴ ማዱ ከላይ ካልተበረከ በቃ ግርጣት ውስጥ ልብስ ነው አረፋ። በቃ ደግሞ አንዳንድ ሰዎች አሉ የተጻፈውን ቴክስት በትክክል ሲያነቡት ልክ እንደዚህ ጀለስ እንዳጋጠመው ማለት ነው። ጭራሽ ለማንኛውም ከዚህ በኋላ የሚጻፍላችሁን ነገር በትክክል አንብቡ። ከዛም በኋላ ትክክለኛው ምላሽ ስጡላችሁ እፈልጋለሁ። እንደዛ ካልሆነ መቼም ቢሆን ይሳቀባችኋልና እስቲ ሰውበት። ለማንኛውም ያው ቀሚስ ነው ሙሉ የወርቅ ነው። አንድ ካረንት ባህሬን ነው። እዩት እንዴት እንደሚያምር በጣም የወደድኩት ሴት ነው። በጣም ሙሉ ልብስ ወርቅ እየተመለከታችሁት ነው። በጣም የሚያምር ሴት ነው። 21 ካራንት ባህሬን ነው። 900,000 ድርሃም ነው። እንዳመጣችሁ አንድ ፍሬ ነው 900,000 ድርሃም። ወይ እንደ አፈር ሲሆን የኔ እናት እንዳይሸጥ እንደ እኔ 900,000 ድርሃም ማለት ወደኛ ሲቀየር ወደ 30 ምናምን ሚሊዮን ብር ማለት እኮ ነው። ወይ ተአምር። እሺ ዷለው እንዳይሸጥብኝ እንደው ግን እጅጌ ሙሉ ቢገኝ ደግሞ እንዴት ጥሩ መሰለሽ። ትንሽ ከለሩ ቢደብርም ይሁን እንደው ነው ወስዷለው። በዚህ ላይ ደግሞ እስከርቭ ነገር እንደው ጣል የሚደረግበት ትክክለኛ ነገር ነው የሚናገረው ወንድማችን። እሺ እንደው ጠረግ ለማድረግ ማህረም ነገር ብትሰሪበት ለሚስቴ ነው ይወስዷል። ለኔ ደግሞ እንደው ሙታንቲ ቁምጣ ነገር የሚሆንም ብትሰሪልኝ ደግሞ ቆንጆ ነው። 900 ምናምን ሺህ ድርሃም ወደኛ ወደ 33 ሚሊዮን ብር ገደማ ነውና ያዋጣሻል። ግን እንደዚህ አይነት ቆንጆ ልብሶችን እያመጣች አረላሽ እንደዚህ አይነት ማስታወቂያ ኢትዮጵያ ውስጥ የምሰሩ ሰዎች ግን ምንድነው እንደው ሰውን ቆይ እጅግ ተአምር እናሰራው ነው የምትሉት ወይስ ደግሞ ይስማውና በቃ በጆሮ ሰምተው ይደር ነው የምትሉት? በኢትዮጵያ ኢኮኖሚ ከእውነት እንነጋገር ከተባለ ማንኛውም ሰው ማለት በሚቻል ሁኔታ 3 ጊዜ ሰው 3 ጊዜ ቁርስና ምሳ እራት በልቶ በማያድርበት ሁኔታ 30 ምናምን ሚሊዮን ብር አውጥተህ ልብስ ይገዛ። አረ ተው፣ በየትኛውም ሰዓት ተደርጎ የማይታወቀውን ኢትዮጵያ ውስጥ አረ ተአምር ነው። ከዚህም በኋላ እንግዲህ ብዙ ነገር እንሰማለን። ለማንኛውም ወደ ቀጣይ ቪዲዮ እንለፍ። ይኸውላችሁ ደግሞ ሴት ላጤ እንበለው ምን እንበለው የሴቶች ውበት ሳሎን ገብቶ ቅንድቡን እየተላጨ ነው። የታምር እሺ ፍቅር ካደረገኝ አልባልታው ይሁን ከተቀመ አልተቀባሁም፣ ነገር ግን ትንሽ ተቀብቻለሁ አይነት ሙድ እኮ ነው እያለ ያለው። መታማቴ በአንተ ኩራቴና ብዙም ተቀብቻለሁ ግን አልተቀባውም አይነት አሉ አይነት እንትን ነው። በቃ ነሃ ፋውንዴሽን ነካ ብቻ ምናምን ቅንድብ ነሃ። ኧረ ቆይማ እንደው የኢትዮጵያ እንደው ወንዶች ወዴት? ኧረ ጉድ ተአምር እኮ ነው። ባለፈው እንግዲህ ታስታውሳላችሁ እዛ በጎዳና ላይ ምናምን ለብሶ የተደረገው ነገር አይታችኋል አይደል? ምን አለ ይሄንን ወንድማችንን ብጎበኙልን። ተአምር እኮ ነው። እንደ ሐሳብ የሜካፕ ክትትል አይለያት ባይ ነኝ። አይለያት እውነቴን ነው። በየወሩ አረ ወር ራሱ አይፈጅም። በየ10 ቀኑ ወይ ጉድ። በቃ እዚህ ሶሻል ሚዲያ ላይ ማንም ሰው አፍጥቶ ስለዋለና እንደዚህ አይነት ኮንቴንት ሲመጣ ሁሌም ቢሆን ላይክ ስለተደረገ የሚሆነውን ነገር እዩ። እንግዲህ ይሄ ነገር አይደለም የሚያስገርመው ነገር ግን ወደፊት የሚመጣው ነገር የሚደረገው ነገር እናያለንና የዛኔ ምን አለ ትሉኛላችሁ። እስቲ ወደ ቀጣይ እንለፍ። ፖይንት ኦፍ ቪው ዛት ዋን እንግዳ ይላል። በቃ አንተኛ መብራቱን ላጥፈው። እራት የለም። እራት ደግሞ ምን ይሰራልሃል? ወደህን ይከብዳል። ይክበደኝ እበላለሁ። የለም እንዴት እንግዳ ባዶ ሆዱን ያድራል? ባለቤቱ ባዶ ሆዱን ካደረ እንዴት እንግዳ ባዶ ሆዱን አያድርም? አንተ አልበላህም እንዴ? አረ ባካቸው እንግዳማ ክብር እኮ ነው። ጭራሽ ዘመር ምናምን ጥያቄ መጥቶ ይሄ እንግዳ የተባለው ሰውዬ ጦሙን ስታሳድሩት ተሰቡት እንዴት ሊሆን ይችላል? ከዚህ በኋላ እኮ ዞር ብሎ ያያቸው ማለት ነው። ጭራሽ የሚበላው ነገር ከከለከላችሁትማ እሺን ጨርሰው እስቲ ቪዲዮውን። አዎ እኔም አልበላውም። በል ወድህን ለጠዋት አላርም ሙላውና ጮህ ይቀሰቅሳል። እሺ መብራቱ ላጥፋው። ደህና አታጥፋው። እራቴን በልቼ እኔ አጠፋዋለሁ። እራቴን ለማልኩ እኮ ይዤ መጥቻለሁ። የሰውየውን ባህሪ ያቅ ነበር ማለት ነው። መጀመሪያም ብርድ ልብስ ትፈልጋለህ? አዎ 2 ጉርሻ ጉርሰኝና እሰጥሃለሁ። 2 ጉርሻ ተወደደ ቀንስልኝ። ኧረ አያዋጣኝም አልቀንስም። ከቤቱም አላመጣሁትም። አንሶላስ ትፈልጋለህ? አዎ ለሱ ደግሞ 3 ጉርሻ። ትራስ ትፈልጋለህ? እና ያለ ትራስ እንዴት ነው የምተኛው? ለሱ ደግሞ 3 ጉርሻ። ለትራስ 3 ጉርሻ ተወዷል። እኔ ቤት ማደር ትፈልጋለህ? አዎ መሳቅ እንግዲህ ደህና ደር። ጭራሽ ሁሉንም ይዞ የመጣውን ምግብ አላብላለውም እንዴ? ምግብ አላቀርብም አልክ አይደለ? ምን አለ ይዞ የመጣውን እንኳን ምግብ ታዲያ እንዲበላ ብትፈቅድለት፣ በዛውም ደግሞ ቤት ብታሳድረው። ቤት የእግዚአብሔር አይደል የሚባለው? ወደ ቀጣይ ቪዲዮ ልሰዳችሁ። ተመልከት። ኢንኩ ኢንካ ብላ ሙያቲ መጣራጅ ሙያቲ አጀ ዘራሩ ኢንኩ ሚያጋ ዱገሩ ኦቦቦ ሰንተ ተጠቶሬ ማጣ ይኖ በብሰባ ኦቦብ ሳጀዲት ሚንበለደለ አረ ምን አቅሞት ነው ግን ያስጨረሱት ነገር አለ እንጂ ከመሬት ተነስቶ እንደዚህ አይሆንም።
ከደስታ ሰርግ ነው እዚህ ጋር እንደምትመለከቱ ከደስታ ብዛት ነው ወይንስ ምንድነው የተገኘው? ምን የሆነች ያገኘው ነገር አለች ወይንም ምን ቀደም ብዬ እንዳልኩት የሆነች ያስጨበሱ ነገር አለ። እስቲ ሌላም ቪዲዮ ልጨምርላችሁ እንደዚህ አይነት ሹ ያናስ ባደል ቂምቀማ ያ ቀምቆ ነው በቃ አንድ ነገር ያ ኢንካ ሴቶችን ለማማለል ነው ምንድነው? ይሄም እንግዲህ ሰርግ ፕሮግራም ነው። ደግሞ በትንሹም ቢሆን ዘንጧል አይደለ? ሚዜም ነው ወይንስ ምንድነው? ሰርጉን ለማድመቅ ነው። ካልሆነ ደግሞ ያው እዚህ ጋር ከምትመለከቷቸው ሴቶች የሆነ የሚወዳት ምናምን አለ፣ እሷን ለማማለል ነው። ከዚህ ውጭ ምንም አይነት ሁኔታ ሊሆን አይችልም ማለት ነው። ብቻ ተሳካለት አልተሳካለትም እስቲ የምታውቁ ሰዎች ካላችሁ በዚሁ። ለማንኛውም ቪዲዮ ይሄ ነበር። አይተዋል። ይሄንን እንደው ብዙ ሰዎች ካዩ በኋላ እኔ ኮሜንቱን ራሱ ሳላይ የምገምተው ነገር የኢትዮጵያ ኢኮኖሚ ልክ እንደዚህ አልወረደም የሚሉ ነው የሚመስለኝ። እያያችሁ ነው። ዋው ዝነጣ እኔ ማሳየት እስካለብኝ ጥግ ድረስ አሳይቻችኋለሁ። ከዚህ በኋላ ያለው ነው እናንተ ገምቱና ድረሱበት ብላናለች። ገምተን ደርሰንበታል። እኔ እኮ መጀመሪያ ሾላር ግፍር እየተጫወተች ነው። ያው እንግዲህ እንደዚህ አይነት ነገር ብዙዎቻችን ማየት ከጀመርን ከበፊት ጀምሮ ነው። ምክንያቱም እነዚህ ሰዎች የሚመጡበት ምክንያት አንድና አንድ ሶሻል ሚዲያ ላይ መተው እንደዚህ አይነት ኮንቴንት ይሰራሉ፣ ከዛ ይሰደባሉ፣ ከዛም በኋላ መጨረሻ ምንድነው ፌመስ ለመሆን ነው። ይሄ ብዙዎቻችን የምናውቀው ነገር ነው። ይሄንን ነገር እያወቀን ግን እንዳልገባን ሆነን እንደዚህ አይነት ቪዲዮ የምናይ ሰዎች ደህና ናችሁ እንዴ? ናት ብቻ። ለማንኛውም ምንም ነገር ማሳየት ወይንም መናገር ከተባለ ያው አንድ ብር ጋር ነው የሚያዘው። ያው አንድ ብር እንግዲህ በምላሱ ባፉ ከታወቀ ሰንበት በት ብሏል። ሆኖም እንግዲህ የሆነ ሰዓት አንድ የሰራት ኮንቴንት ነበረች። ያቺ ኮንቴንት ከውጭ ሀገር ነው ተኮረጀችው ይላሉ። ይሄን ቪዲዮ ነው ደግሞ ኦሪጂናል ቪዲዮውን እዩ፣ ኮፒውን ደግሞ እዩ። የመኪናውን አቀማመጥ እዩ፣ ሰዎቹ አለባበሳቸውን እዩ ምናምን። ብቻ ለማንኛውም ሀበሻ በቃ ምንም ነገር እኮ ያልፈውም ከየት እንደሚያመጡት አሁን ይሄንን እንዴት እንዳገኙት ራሱ ማለት ነው። ብቻ ምንም ነገር ስሩ፣ ተመሳሳይ ነገር ትሆን ያቺ ከሆነ ነገር አሁን አትቀርብላችኋለች፣ ከዛ በኋላ ህዝብ ይሰማል ማለት ነው። ለማንኛውም በዛም ብትሉ በዚህም ብትሉ ያማል ይሄ ማለት አንድ ብር ተሳክቶለታል። አሁን በዚህ መልኩ ይገኛል። ያን ያህል ቁንጅና ክራይቴሪያው ሊሆን አይችልም። ማስክህን በ10 ሚሊዮን ብር ነው ያወለቀው። ቁጥሩ ለሰጥታለ እሱም ባይሆን ድርድር ላይ ነው። 21 ዓመት የመሆኔ እንዳትናገር። 21 ነህ ጠራው እንደ ቁጥር ደረስክ። በጣም አምሮብን የመጣ ገበራ አስፈጻሚ በነፃ ሰራው እንደ ማስታወቂያ። አሁንማ በቃ አለፈለት እኮ። ጎልዲገር ሚስትና ልጅ ሲኖረ ለገንዘብ ብለሽ እኔን ትተሽ ልትሄጂ ነው? አዎ ምን ማድረግ አልችልም። ማድረግ ትችያለሽ። እኔ ምረጭኝ፣ ትዳርሽ ይበልጥብሻል። አንተን ለመምረጥ ሞክሬ ነበረ ግን አልቻልኩም። ለምን? ምክንያቱም አንተ ጋር ፍቅር አለ፣ እሱ ጋር ደግሞ ገንዘብ። ሁለታችሁን አንድ እና ከገንዘብና ከፍቅር ካታዳ የሚበልጠውን አንዱን መርጦ አንዱ ጋር መሆን ነው እንጂ ጨፍልቄ የሁለታችሁን ጥሩ ጎን የያዘ አንድ ወንድ በፈጠር ደስ ይለኝ ነበረ ግን አይቻልም። እና ገንዘብ መረጥሽ? አዎ እሺ አንቺ ትሄጃለሽ፣ ልጄን ግን አትወስጂብኝም እንዴ? በልጅማ ጭራሽ አይደራደር ማንኛውም አባት ቢሆን። አባዬ እኔ እንድትስማሙ ነው የምፈልገው፣ አትጣሉ። ጥፋተኛዋ እናት ነች። እማዬ ተስማሙ። አንስማማም። ብር መርጬ አባትህን ጥየው ልሄድ ነው። ከፈለክ ግን አንተ ከኔ ጋር መምጣት ትችላለህ። ነገርኩሽ እኮ ልጄን አትወስጂብኝም። አባዬ በቃ ተው፣ አትጣሉ። ከሷ ጋር እንድኖር ቀድልኝ። ጥለኸኝ አንተም ከሷ ጋር ሄዳለሁ አላለም እንዴ? ይፈላ ሁሌም አዲስ ነገር ሞክር ትለኛለህ። አዲስ አባት ልሞክር። ልጄ እሷ ትሂድ፣ እኔ እናንተ አብረን እንኖራለን። እኔ አባትህ ጠንካራ ነኝ። ልክ ነህ አባዬ። ምን ሆኜ ነው ግን እንደዚህ አይነት መጥፎ ሀሳብ የማስበው? አባዬ ይሄን ቀን ታልፈዋለህ። ልክ ነህ ልጄ፣ እኔ እናንተ አብረን እናልፈዋለን። ታልፈዋለህ። እኔ ከእናቴ ጋር እኖራለሁ። ያው ለእናቱ ማሟላት ያለብህን ነገር ስላላሟላህ ይሄ ፍቅር ምናምን የሚል ባለው ነገር አይገዛኝም ስላለች ሀብታም መርጣ ወደ ሀብታም ሄደች። ነገር ግን ልጁ አንተ በምን አይነት መንኩ ስላሳደግከው ነው ይህንን ነገር ያደረገብህ የሚለውም አንተ ጋር ይያዛልና እስቲ ሰውበት እንደዚህ አይነት ልጅ ያላችሁ ውድ ቤተሰቦቼ፣ የዛሬ ፕሮግራማችን ይሄን ይመስል ነበር። በቀጣይ ባህሪ ቪዲዮ እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።